ሊል ደርክ በአሁኑ ሰዓት አሉ ከሚባሉ ምርጥ ወጣት ራፐሮች አንዱ ሲሆን ነገር ግን አሁን ወደ ደረሰበት ከፍታ እንደ ቀልድ አልደረሰም። እንደውም አንዳንዶች እንደሚሉት ለሺካጎ አሁን ላለችበት ከፍተኛ ብጥብጥና ሁከት ምክንያት ነው ይሉታል። በዚህ ወቅት አሉ ከሚባሉት ታላላቅ አርቲስቶች ጋር ልክ እንደ ካኒ ዌስት እና ድሬክ ለመጣመርና ለመስራት የቻለ ነው። ሆኖም እዚህ ለመድረስ ከ10 ዓመት በላይ ፈጅቶበታል። እሱ ተወልዶ ያደገባት ሺካጎ ከተማ አብዛኞቹ ልጆች ያለ አባት የሚያድጉ ሲሆን የእሱ ግን ለየት ያለ ነበር። ገና የ7 ወር ጨቅላ ሳለ አባቱ ቢግ ደርክ የዕድሜ ልክ እስራት በከባድ ዕፅ ማዘዋወር ተከሶ እስር ቤት የገባው። እንደ አውሮፓውያን አቆጣጠር 1965 ዓ.ም ጀምሮ አባቱ ዕፅ እያንቀሳቀሰ በስሩ ብዙ ሰራተኞች የነበሩት ቢሆንም ይህ የዕፅ ንግድ ቢዝነስ የተበላሸበት እሱና 3 ባልደረቦቹ ተከሰው የእሱ የወንድም ልጅ የሆነችው ታሻ ውድስ ከመሰከረችበት በኋላ ነበር። ፖሊሶች ባደረጉት የእሱ መጋዘን ብርበራ $1 ሚሊዮን በካሽ እና 10 ኪሎ ግራም ኮኬን ተያዘበት። ቢግ ደርክ ዕፅ በማዘዋወርና በነፍስ ማጥፋት ወንጀል በእስር ላይ ከሚገኘው ከታዋቂውና ከስመጥሩ የጋንግስተር ዲሳይፕል ጋንግ መስራች ከሆነው ላሪ ሁበር ጋር በከፍተኛ ጥበቃ ከሚደረግበት እስር ቤት ነበር የታሰረው። ምንም ሊል ደርክ አባቱ ነፍስ ሳያውቅ ቢታሰርም ከአባቱ ጋር አሪፍ የሚባል ግንኙነት ነበራቸው። አባቱ ቢግ ደርክ ልጆቹ እሱ የሆነውን እንዳይሆኑ ከእስር ቤት ሆኖ ቢጥርም እንደ ሺካጎ አይነት ከተማ ለጥቁር አሜሪካኖች ለመኖር ህይወት ፈተና ነች። እናቱ ወንድምና እህቶቹን ለማሳደግ እጅግ ትቸገር ነበር፣ መመገብ እስኪያቅታት ድረስ። ይህንን ያየው ሊል ደርክ ቤተሰቦቹን ለመርዳት በ10 ዓመቱ ወደ አስፋልት ወጥቶ ተፈተፈ ማለት ጀመረ። ሊል ደርክ ባስኬትቦል በመጫወት ህይወቱን የመቀየር ህልም ነበረው። ይህ እንደማይሳካ ሲረዳ እቅዱን ከርብቶ ወደ ሙዚቃው ዓለም ለመግባት አሰበ። በ2010 ዓ.ም እንደ አውሮፓውያን አቆጣጠር OTF የሚባል ቡድን መስርቶ ሙዚቃ መልቀቅ ጀመረ። ሆኖም አምርሮ ወደ ሙዚቃ የገባው በ2011 ህገወጥ መሳሪያ በመያዝ ከተከሰሰ በኋላ ነበር። በዚህ ክስ 3 ወር ተፈርዶበት በገንዘብ ቦንድ ተፈታ። ብዙም ሳይቆይ በሌላ ወንጀል ተከሶ ለ3 ወር ሲታሰር በእስር ላይ ሳለ ነበር የመጀመሪያ ልጁ የተወለደው። ይህ ለሱ የማንቂያ ደውል ነበር። በዚህ ጊዜ ነበር እንቅስቃሴውን ማስተካከል እንዳለበት የተረዳው። ለዚህም ውሳኔው በአንድ ኢንተርቪው ላይ እንደተናገረው እሱ ያደገበትን ዕጣ ፈንታ ልጁ እንዳያወርሰው ስለፈራ ነበር። ከእስር እንደተፈታ 2 አማራጮች ነበሩት፣ በሙዚቃው መበርታት ወይም ዕፅ መሸጥ። ምክንያቱም እሱ የሃይስኩል ትምህርቱን ያልጨረሰና ልጅ ወልዶ ከእናቱ ጋር እየኖረ ስለነበረ ነው። ሙዚቃውን መርጦ ጊዜውን ስቱዲዮ አድርጎ ስኒክ ዲስ እና አመሄታ የተሰኙ ነጠላዎችን ሲለቅ ድምፁ በሺካጎ ከተማ ውስጥ መሰማት ጀመረ። ይህን የነበር በሙዚቃው ኢንዱስትሪ ሊሳካለት እንደሚችል ያመነው። በወቅቱ በነበረው ማይስፔስ ላይ የመጀመሪያው ሚክስቴፕ አመሄተር በ2011 ለቀቀ። ከዛም አከታትሎ 2 ሚክስቴፖችን አቀረበ። በነሐሴ 2012 ህይወቱን የቀየረውን አነጋጋሪ ሲንግል ለሰዎች ጆሮ አቀረበ። በዚህ ወቅት ነበር ሁለቱ የከተማዎቹ ጋንጎች ማለትም ብላክ ዲሳይፕልስ እና ጋንግስተር ዲሳይፕልስ በቦታ ይገባኛል ቅራኔ ላይ ነበሩ። ሊል ደርክ የብላክ ዲሳይፕል አባል ሲሆን የለቀቀው የዘ ኤል አንተም ሙዚቃ እሳቱ ላይ ቤንዚን አርከፈከፈበት። በዚህም ዘፈን ላይ ሊል ደርክ ለጋንግስተር ዲሳይፕልስ ጋንግ ያላቸውን ከፍተኛ ንቀት በከፍተኛ ሁኔታ የገለጸበት ነበር። ይህ የራፕ ሲንግል ሺካጎ ከተማን እስካሁን ድረስ ለአስከፊ ብጥብጥና ሁከት ዳርጓታል። ለዚህም ዘፈን መልስ ምት የጋንግስተር ዲሳይፕልስ የብሪክ ስኳድ አባል የሆነው ሊል ጆጆ 300K BDK ብሎ በጠራው ሲንግል ሊል ደርክ እና ጓደኞቹን ስም እየጠራ ምላሽ ቢሰጥም ዘፈን እንደተለቀቀ በአሳዛኝ ሁኔታ ተገደለ። የሱ መሞት ጸብ ላይ የነበሩትን ሁለቱ ጋንጎች ወደ ለየለት ጦርነት እንዲገቡ ምክንያት ሆነ። ምንም እንኳን ሊል ደርክ በለቀቀው ዘ ኤል አንተም ዘፈን ምክንያት ወጣቶች ቢያልቁም እሱ ግን ስምና ዝና እንዲያገኝ ረድቶታል። ቀጥሎም በጣም የተደመጠለትን This Ain't What You Want ሲንግል ሲለቅ ታዋቂው ዴፍ ጃም ሬከርድስ በ2013 ሊያስፈርመው ቻለ። ይህ ውል በስራ ህይወቱ ትልቅ የሚባል ነበር። ሆኖም ደስታውን ሳያጣጥም ያለፈ ታሪክን ተላቀቅኩ ብሎ እያሰበ ውሉን ከተፈራረመ ከ2 ቀን በኋላ በሌላ ህገወጥ መሳሪያ በመያዝና ከፖሊስ ለማምለጥ በመሞከር በሚል ተከሰሰ። ፍርድ ቤቱም እስር ወይም $100,000 ቦንድ ፈረደበት። በዚህ ወቅት ነበር የሰፈሩ ልጅ የነበረው ቺፍ ኪፍ ከካኒ ዌስት ጋር በሰራው I Don't Like የተሰኘው ዘፈን በመላው አሜሪካ ተደማጭነት ያገኘው። ብዙ ሰዎች ቺፍ ኪፍ ሊል ደርክን ገንዘብ ከፍሎ ያስፈታዋል ብለው ሲያስቡ ይህንን ሳያደርግ ቀረ። በዚህም ምክንያት ከእስር ከወጣ በኋላ ቺፍ ኪፍ እና ሊል ደርክ ለዓመታት ያክል ተቀያይመው ነበር። ሊል ደርክ በሙዚቃው ወጥሮ ሳይን ቱ ዘ ስትሪትስ የተሰኘው ሚክስቴፕ በ2013 ለቀቀ። 2013 ለሱ ካሰበው በላይ ትልቅ ዓመት ነበር። በደብል ኤክሴል ፍሬሽማን ክላስ መጽሔት ላይ ስሙ ተቀላቀለ። የመጀመሪያው የሆነው ቀጣይ ሳይን ቱ ዘ ስትሪትስ 2 ከለቀቀ በኋላ ሃይ ፕሮፋይል የተባለለትን ጸብ ከታይጋ እና ከዘጌም ጋር ገብቶ ነበር። ዘጌም በራፕ ዓለም ሌጀንድ እና በጣም የሚፈራ ቢሆንም ድርክ ግን ለማንም እንደማይመለስ አሳይቷል። ሙዚቃ ከጀመረ ከ5 ዓመታት በኋላ የመጀመሪያ የሆነው ሪመምበር ማይ ኔም አልበም ለገበያ ያቀረበ። በአድናቂዎቹ ዘንድ የሚገባውን ደረጃ አላገኘም ብለው ቢያምኑም ቢልቦርድ ላይ 14ኛ ሆኖለት ነበር።
በ2017 ራሱን ለማስመሰር በአንድ ዓመት ውስጥ 4 ሚክስቴፖችን ለቀቀ። በ2018 12ኛ ሚክስቴፑን ከለቀቀ በኋላ ከዴፍ ጃም ሬከርድስ ጋር በይፋ መለያየቱን አሳወቀ። በዛኑ ዓመት ሊል ደርክ ፊቱን ወደ መሰረተው ቡድን ኦቲኤፍ አዙሮ ከአባላቶቹ ጋር መስራት ጀመረ። ኦቲኤፍ ተደማጭነት እያገኘ ሳለ ነበር ዝነኛው ኪንግ ቫን የቡድኑ አባል ሆኖ ራፕ ማድረግ የጀመረው። የሊል ደርክ እና የኪንግ ቫን ጥምረት አስገራሚ ነበር። በ2019 ለደርክ እና ለኦቲኤፍ ምርጥ የሚባል ዓመት ነበር። በ2020 ሊል ደርክ 5ኛ አልበሙ ሲለቅ በቢልቦርድ ሆት 100 ቻርት ላይ 2ኛ ደረጃን ያዘለት። ይህ በእንዲህ እንዳለ ላፍ ናው ክራይ ሌተር የተሰኘው ዘፈን ላይ ከድሬክ ጋር ለመጣመር ቻለ። በሙዚቃው ኢንዱስትሪ ክብርንም አገኘ። ነገር ግን በጣም የሚያሳዝን ክስተት በዛኑ ዓመት መጨረሻ ህይወቱ ላይ አጋጠመው። በጣም የሚወደውና መንታዬ ነው ብሎ የሚገልጸው ጓደኛውና የኦቲኤፍ አባል የሆነው ኪንግ ቫን አትላንታ ከተማ ውስጥ በጸብ ላይ በተተኮሰ ጥይት ተገደለ። ይህ ለደርክ ከፍተኛ የሆነ የልብ ስብራትን አስከተለበት። በቀጣይ እንድንገናኝ ላይክ፣ ፎሎ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። አመሰግናለሁ።